ሰላም ሰላም ውድ አድማጮቻችን እንዴት ናችሁ? ሰርግ በጎጃም ምን ይመስላል የሚለውን አስቃኛችኋለሁ። ለቻናሉ አዲስ ትሆናችሁ ሰብስክራይብ በማድረግ ጀምሮ። እንግዲህ ሰርግ በጎጃም 3 ክፍሎች አሉት። የፍሪዳ የአይነትና የደም ይባላል። እንግዲህ የአይነት ወይም የሆማ ይባላል። የሆማለት የሚባሉ ግጥሞችንና ዘፈኖችን በትንሹ አስቃኛችኋለሁ። እንግዲህ ሆማለት ማለት ነው በጠዋቱ ሙሽሪት ወይም ሙሽራው ተነስተው ታጅበው የሆማ ዛፍ ወይም የሽነት ዛፍ ወዳለበት አካባቢ ይሄዳሉ። ልጃገረዶችም ወጣቶችም እንዲህ እያሉ እያጀቡ ይወስዳቸዋል ማለት ነው። የሆማ አበባዬ ሆማ አበባዬ ሆሚቱ አረበረበ ሌሊቱ ሆማ አበባዬ የሆም ብዬ የሆሙ ቢደርሰኝ እየተቆረጠ መቀጠሉ ባሰኝ የሆማ አበባዬ ሆሚቱ ዋላንች አይነጋም ሌሊቱ እያሉ ይዘፍናሉ ማለት ነው። እንግዲህ ልጃገረዶችና ህጻናቶች እንደምትመለከቱት የሆማ ዛፍ ቆርጠው ወደ ሙሽሪት ወይም ሙሽራው ቤት እየተመለሱ ነው ማለት ነው። እንደዚሁም ደግሞ ሽነት የሚባል ዛፍ አለ። ሽነት የሚቆረጥ ከሆነ ደግሞ ሽነት አበባዬ ሽነት አበባዬ ሽነት አረበረበች ሌማት ሽነት አበባዬ ሽነት አበባዬ ሽነት ይበጃል አይነት እያሉ ያዜማሉ። ቻናሉን ሰብስክራይብ ያድርጉ።